ለምን በተደጋጋሚ የተሳሳተ ውሳኔ ትወስናላችሁ? እስቲ አስቡ። በህይወታችሁ የወሰናችሁትን ከባድ ውሳኔ በፍቅር ግንኙነት ሊሆን ይችላል፣ ወይም ደግሞ በአንድ ቀን ንዴት የስራ መልቀቂያ ያስገባችሁበትን ጊዜ አስቡ። ወይም ደግሞ ገንዘባችሁን አክሳሪ ቦታ ያዋላችሁበትን ጊዜ አስቡ። እኔ ግን ምን ነክቶኝ ነበረ ብላችሁ ከጠየቃችሁ እናንተ የተለያችሁ ሰው ስለሆናችሁ አይደለም። የሰው ልጆች ውሳኔ በመወሰን ረገድ በጣም ደካሞች ነን። ራሳችንን እንደ ምክንያታዊና ሎጂካል አድርገን እንቆጥራለን። ጭንቅላታችን በስሜት ያለፈ ጊዜን በመከተል በተሳሳቱ አቋራጭ መንገዶች የተሞላ ነው። በዛሬ ቪዲዮ ለምን የተሳሳተ ውሳኔ እንደምንወስን ሳይንሳዊና ሳይኮሎጂካዊ ዝርዝሮችን እናያለን። አእምሮአችን የሚጠለፍባቸውን ወጥመዶችን እናያለን። እንዲሁም የመፍትሄ አቅጣጫውን አሳያቸዋለሁ። የመጀመሪያው ክፍል የአስተሳሰብ ወጥመዶች ወይም ደግሞ ኮግኒቲቭ ባያዝስ የምንላቸው ናቸው። አእምሮአችን ጉልበት ለመቆጠብ የሚጠቀማቸው ወጥመዶች ናቸው። እነዚህ ቀለል ላሉ ውሳኔዎች ጥሩ ናቸው። እንደ ምን ልበስ፣ በየትኛው መንገድ ልሄድ ለሚሉ ቀለል ላሉ ውሳኔዎች ጥሩ ናቸው። ግን ውስብስብና ከበድ ያለ ውሳኔ ሲሆን ችግር ስር ይከቱናል፣ ወይም ደግሞ ስህተት ስር ይከቱናል ማለት ነው። የአስተሳሰብ ወጥመዶች ወይም ደግሞ ኮግኒቲቭ ባያዝስ የምንላቸውን በሁለት እንከፍላለን። የመጀመሪያው ኮንፊርሜሽናል ባያዝስ የምንለው ነው። አእምሯችን ልክ ነኝ ብሎ ማመን ይጀምራል። አንድ ፖለቲካ ፓርቲ ወይም ደግሞ አንድ የአመጋገብ ዘዴ፣ አንድ የፍቅረኛችሁ አንድ የሆነ አቋም ከያዛችሁ በቃ ሁልጊዜ ትክክል ነኝ ብሎ ማመን ይፈልጋል። ኋላ ስለዛ የሚመጣ ማንኛውንም መረጃ ወይም ደግሞ የሚቃወም መረጃ ካገኘ አይቀበልም። ያንን መረጃ ወይ ያጣጥለዋል ወይም ቸል ይለዋል። ከዛ አእምሯችን እንደ ዳኛ ሳይሆን እንደ ጠበቃ ያገለግላል። ውሳኔዎችን የሚሰጠው በተጣራ መረጃ ላይ፣ ያንን መረጃ በሚደግፍ መረጃ ላይ ሆኖ ብቻ ነው የሚሰጠው ማለት ነው። ሁለተኛው ደግሞ ሳንክ ኮስት ፋላሲ የምንለው ነው። ይሄ ደግሞ ከባዱ የስራ ህይወትንና የባንክ አካውንታችንን የሚያጠፋ ከባዱ ፓርት ነው ማለት ነው። ይሄ ማለት እስከዛሬ ብዙ ገንዘብ ስላወጣው ወይም ደግሞ ብዙ ስለደከምኩኝ በቃ ትክክል ነኝ በዚህ መቀጠል አለብኝ ብሎ የሚያስብበት ሁኔታ ማለት ነው። ለምሳሌ ደስተኛ ባልሆናችሁበት የፍቅር ግንኙነት ላይ 5 ዓመት ስለቆየው በቃ መቀጠል አለብኝ ብሎ ማሰብ፣ ወይም ደግሞ ቢዝነስ ላይ 50,000 ብር ስላወጣው ኪሳራውን እያዩ በቃ መቀጠል አለብኝ ብሎ መወሰን ማለት ነው። አእምሯችን ያለፈ ኪሳራችንን መቀበል ወይም ደግሞ ስህተታችን መቀበል ስለማይፈልግ በቃ ወደፊቱን የተሳሳተ ውሳኔ እንድትወስኑ ያስገድዳቸዋል። በክፍል 2 ደግሞ የምናየው ስሜታዊነትን እናያለን፣ ወይም ኢሞሽናል ሄጃክ የምንለውን በእንግሊዘኛው እናያለን። የአስተሳሰብ ችግር ሲሆን ሁለተኛው ደግሞ የስሜት ችግር ነው። ዳንኤል ካህማን ጭንቅላታችንን በሁለት ይከፍላል። እነዛም ሲስተም 1 እና ሲስተም 2 ብሎ ጭንቅላታችንን በሁለት ይከፍለዋል። ሲስተም 1 የምንለው ፈጣኑና በደመነፍስ የሚመራው ስሜታዊ ፓርት ሲሆን ሲስተም 2 ደግሞ ዘገምተኛውና ምክንያታዊ ፓርት ነው፣ የጭንቅላታችን ፓርት ነው። ሲስተም 1 ስትናደዱ፣ ስትደሰቱ ወይም ስትፈሩ ጭንቅላታችሁን ይቆጣጠራል፣ ዙፋኑን ይረከባል። ሲስተም 2 ደግሞ ምክንያታዊ ነው፣ ሎጂካል ነው። ሲስተም 2 ለመንቀሳቀስ ጉልበት ይጠይቃል።
እና በስሜት ስትዋጡ ሲስተምቱ ያቆምና ሲስተሟን ሁሉን ነገር ይረከበዋል። እስቲ በህይወታችሁ ከባድ ኪሳራ ያጋጠማችሁበትን ጊዜ አስቡ። ተረጋግታችሁ አስባችሁ ነው ወይስ በስሜት ያን ቢዝነስ እንዳያመልጠኝ በሚል ስሜት ነው? ወይም ደግሞ በህይወታችሁ ያስቀየማችሁትን ሰው አስቡ። ምርጥ ወዳጃችሁን ያስቀየማችሁበትን ጊዜ አስቡ። ሆን ብላችሁ አስባችሁ ነው ወይስ በንዴት በስሜት ነው? እና ስሜት ሲጨምር ብልህነት ይቀንሳል። እና በንዴት በጭንቀት ጊዜ ውሳኔ መወሰን አቅማችሁ ባዮሎጂካሊ ይዘጋል። ክፍል 3 የአካባቢ ተጽዕኖ የሚለውን እናያለን፣ ወይም ኢንቫይሮንሜንታል ፕሬሸር የሚለውን እናያለን። አስተሳሰብና ስሜትን ተጽዕኖ አይተናል። አሁን ደግሞ ውጫዊ ተጽዕኖዎችን እናያለን። የመጀመሪያው የውጫዊ ተጽዕኖ ደግሞ ዲሲዥን ፋቲግ ወይም ደግሞ የውሳኔ ድካም የምንለው ነው። ውሳኔ መወሰን አቅማችን ልክ እንደ ባትሪ ነው። ጠዋት ላይ ውሳኔ መወሰን አቅማችን ፉል ይሆናል ወይም ደግሞ ሙሉ ይሆናል። አቅማችን ሙሉ በሙሉ ኃይል መወሰን እንችላለን። ግን ቀን ላይ ምን ልብላ፣ ምን ልልበስ፣ ለማን ኢሜል ልላክ የሚለውን የተለያዩ ውሳኔዎችን ስንወስን ደክመን ማታ ላይ ውሳኔ መወሰን አቅማችን ለው ወይም ደግሞ ዝቅተኛ ይሆናል፣ ይደክማል። ኋላ ለዛ ነው አንዳንዴ የተሳሳተ አመጋገብ ምናምን መርጠን ማታ ላይ መመገብ የሌለብንን ምግቦች የምንመርጠው ለዛ ነው። ሌላው ሶሻል ፕሩፍ ወይም ደግሞ የመንጋ አስተሳሰብ የምንለው ማለት ነው። ብዙ ሰዎች ያደረጉትን ነገር ማድረግ እንደ ደህንነት ይሰማናል። ልክ ሰው ምን ይላል፣ ሌሎች ያደርገውታል ወይም ደግሞ ሁሉም ያደርገዋል የሚለው አስተሳሰብ ማለት ነው። ለዛ ነው ፋሽን የሚባል የማይረባ ልብስ የምንለብሰው ማለት ነው። ብቻችንን ልክ ከሌላው ጋር ተሳስተን መጥፋት ይቀለናል ማለት ነው። አእምሯችን አድሏዊ ነው፣ ቶሎ ይደክማል፣ ስሜታዊ ነው ብለናል። ይሄ ተስፋ ሊያስቆርጥ ይችላል። መልካሙ ዜና ችግሩን ማወቃችን የመፍትሄው ግማሽ አካል ነው። እስቲ እነዚህን ለማስተካከል የሚረዱ መሳሪያዎችን እናያለን፣ ወይም ደግሞ መፍትሄዎችን እናያለን። 3 መፍትሄዎችን እናያለን። የመጀመሪያው መፍትሄ የግዴታ እረፍት ወይም ደግሞ ዘማንዳቶሪ ፖዝ የምንለው ነው። በጣም ተደስታችሁ ወይም ተናዳችሁ ወይም ፈርታችሁ ምንም አይነት ውሳኔ አለመወሰን ማለት ነው። ይሄንን ውሳኔ መወሰን አለባችሁ ብሎ የሚያስገድድ ነገር ካለ የቀይ መስመር ነው፣ ወይም ደግሞ የቀይ መብራት ነው። የቀይ መብራት ታበራላችሁ። ምን ትላላችሁ ለራሳችሁ? ምንም አይነት ከባድ ውሳኔ ተደስቼ ወይም ደግሞ ስሜታዊ ሆኜ ከመጣ ለራሴ 24 ሰዓት መስጠት አለብኝ፣ ለማሰብ 24 ሰዓት መስጠት አለብኝ ብላችሁ ለራሳችሁ ህግ አውጡ። ሁለተኛው መፍትሄ 2 ከውጭ ሆኖ ማየት። በተመሳሳይ ሐሳብ ስር ከመሄድ ይልቅ ራሳችሁን ከውጭ ሆናችሁ ማየት። እንዲህ ብላችሁ ራሳችሁን ጠይቁ። በኔ ቦታ አዲስ ሰው ቢመጣ ወይም ደግሞ ይሄን ውሳኔ አዲስ ሰው ቢወስን ምን አይነት ውሳኔ ይወስን ነበረ ብላችሁ ራሳችሁን ጠይቁ። እናንተ የፈጃችሁትን 5 ዓመት ይፈጅ ነበረ? ወይም ደግሞ እናንተ እንደከሰራችሁ እሱም ይከስር ነበረ? ወይም ደግሞ ሌላ መንገድ ይሄድ ነበረ? ከውጭ ሆናችሁ ራሳችሁን ጠይቃችሁ ከውጭ ሆናችሁ ማየት ማለት ነው። መፍትሄ 3 ደግሞ የ10-10-10 ህግ። ይሄ ደግሞ ምንድነው? ውሳኔውን ከወሰናችሁ ኋላ ከ10 ደቂቃ ኋላ ምን ይሰማኛል ወይም ደግሞ ከ10 ወር ኋላ ምን ይሰማኛል የሚለውን መጠየቅ፣ ወይም ደግሞ ከ10 ዓመት ኋላ ስለዚህ ውሳኔ ምን አስባለሁ ብሎ ራስን መጠየቅ ማለት ነው። በመጨረሻ እንደ ሰው አሁንም ደጋግመን እንሳሳታለን፣ የተሳሳቱ ውሳኔዎችን እንወስናለን። ዋናው ነገር ተመሳሳይ ስህተቶችን አለመደጋገም ነው። ስሜታችንን በመቆጣጠርና
ለራሳችን እረፍት በመስጠት ህይወታችን ወደ ትክክለኛ መሪ እናዙር እና ይሄ ቪዲዮ ከጠቀማችሁ ወይም ደግሞ ከወደዳችሁት ላይክ ማድረግ እንዳትረሱ። ሌላው እንዲደርስ ሼር አድርጉ። ሌሎች ቪዲዮዎች እንዲሁ ተመሳሳይ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ታንክ ዩ